ቃጭል ይዘው ጥላ ይዘው ቀጥታ በምስራቅ በኩል ነው የሚገቡት። ሲገቡ ሃሌሉያ መበው ብእሲ እየተባለ ለየቀናቱ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ሲሆን ይለያያል። እሑድም ሲሆን እንደዚያው ያ እየተባለ ይገባል። በሆሳዕና ጊዜ ግን የሚገቡት በምስራቅ አይደለም፣ በምዕራብ በኩል ነው የሚገቡት። በምዕራብ በኩል ሲገቡ ቃጭል አይመታም፣ ድምፅ አይሰማም። ማዕጠንተ ወርቁን ይይዛሉ። ነገር ግን መሶበ ወርቅን ይዘው ድምፅ ሳያሰሙ በምዕራቡ በኩል ቀጥታ ይገባሉ። ህብስቱን የያዙት ከቤተልሔም መጥተው በምዕራብ በኩል በቤተ መቅደሱ ምዕራብ በር ፊት ለፊት ይቆማሉ፣ ዲያቆናቱ ማለት ነው። የቤተ መቅደሱ በር ሁሉም ይዘጋል። የቤተ መቅደሱ በር ሁሉም ይዘጋል። ካህኑ ከውስጥ በኩል ሰራዩ ቄስ ማለት ነው በተዘጋው በር ጀርባ ፊቱን ወደ ምዕራብ አዙሮ ይቆማል። ዲያቆናቱ ደግሞ ፊታቸውን ወደ ቤተ መቅደሱ አዙረው ይቆማሉ እና ዲያቆኑ በልዑል ቃል በዜማ በጡም ዜማ በእዝል ዜማ አርኅዉ ኆኃተ መኳንንት ብሎ 3 ጊዜ ያዜማ። ትርጉሙ ምንድነው? አርኅዉ ኆኃተ መኳንንት ማለት መኳንንት ደጆቻችሁን ክፈቱ ማለት ነው። ባለስልጣናትን፣ ባለጸጎችን እነዚህን የሚያሳይ ነው። በተለያየ ስልጣን በመንፈሳዊ በስጋዊ ማዕረግ ያሉ ሰዎችን የሚያሳይ ነው እና ካህኑ ውስጥ ይሆንና ዲያቆኑ አርኅዉ ኆኃተ መኳንንት የሚለውን 3 ጊዜ ካዜመ በኋላ ያ ካህኑ ከውስጥ ሆኖ መኑ ውእቱ ዝንቱ ንጉሠ ስብሐት ብሎ ይጠይቃል። መኑ ውእቱ ዝንቱ ንጉሠ ስብሐት ማለት ይህ የክብር ባለቤት ጌታ ማን ነው? በሩን ክፈቱ የምትለው በሩን እከፍትለት ዘንድ ይገባ ዘንድ እሱ ማን ነው? ስለማን ነው የምትለኝ? ስለማን ነው ክፈት የምትለኝ ብሎ ካህኑ በውስጥ አሁንም በልዑል ዜማ በእዝል ዜማ ይጠይቀዋል።